ጓደኞቹ ተጫዋች ብሩህ አእምሮ ያለውና ማራኪ ብለው የሚገልጹት ያ ሰው በድንገት አንድ ቀን ጠዋት ስትነቁ በኤፍቢአይ የዓለማችን አደገኛ ተፈላጊዎች ዝርዝር ውስጥ ቀዳሚ ሆኖ ቢገኝ ምን ይሰማቸዋል? አንድሬ ፊሊፕ ኩናናን ተራ ወንጀለኛ አልነበረም። እንደ አውሮፓውያን አቆጣጠር በ1997 ከግንቦት እስከ ሐምሌ ባሉት ወራት ውስጥ በመላው አሜሪካ የመከራና የደም አሻራውን ጥሎ አልፏል። መርማሪዎችን ግራ ያጋባ፣ ማህበረሰቦችን በፍርሃት ያቆራመደና የፌዴራል መርማሪዎችን ከጊዜ ጋር እንዲጋጠሙ ያስገደደ ክስተት ነበር። የኤፍቢአይ የጥቁር መዝገብ ፋይሎች እጅግ ዘግናኝ የሆኑ ምስጢሮችን ይዘዋል። በምስጢራዊ ኮድ የተጻፉ ማስታወሻዎች፣ የአይን አማኞች ምስክርነትና በመስሪያ ቤቶች መካከል የተደረጉ የቃል ልውውጦች። እያንዳንዱ ገጽ የዚህን ሰው ሁለት ገጽታዎች ይገልጻል። በአንድ በኩል በሳንዲያጎ የቅንጣት ግብዣዎች ላይ የሚታይ ማራኪ ሰው፣ በሌላ በኩል ደግሞ በቀዝቃዛ ደም የሚገድል ጨካኝ ነፍሰ ገዳይ። ነገር ግን ዋናው ነጥብ እዚህ ላይ ነው። ኩናናን በጭፍን የሚሸሽ ተላላ አልነበረም። እርምጃው በስሌት የተቃኘ፣ መርማሪዎችን የሚያፌዝባቸውና ሁልጊዜም ከሕግ አንድ እርምጃ ቀድሞ የሚራመድ ነበር። የሚኒያፖሊስ የኤፍቢአይ ቢሮ ከሚያሚ እስከ ቺካጎ ድረስ ያለ እረፍት ተከታትሎታል። ዓለምን ያስደነገጠው ያ ጥቁር ቀን ሐምሌ 15 1997 ከመምጣቱ በፊት ሊያስቆሙት ቢሞክሩም አልተሳካላቸውም። ያ ቀን የኩናናንን ስም ከዓለማችን ታዋቂው የፋሽን ንጉሥ ጋር አስተሳስሮታል። ስለ አንድ ነፍሰ ገዳይ የሚነገር ተራ ወሬ አይደለም። ይህ ታሪክ በተንኮል በሽንገላና በሽብር የታጀበን ሰው ለመያዝ አሜሪካ ያሰማራቻቸው ምርጥ መርማሪዎች ያደረጉት አስደናቂ ትንቅንቅ ነው። አብሮን ይቆዩ። አንድሬ ፊሊፕ ኩናናን ለብዙዎች እርሱ የጭፈራ ቤቶች ድምቀት፣ ንግግር አዋቂ፣ ማራኪና ሁሉን ነገር የሚያውቅ የሚመስል ሰው ነበር። ነገር ግን በ1997 የጸደይ ወቅት የኤፍቢአይ ምስጢራዊ ፋይሎች ፍጹም የተለየ ታሪክ ማውራት ጀመሩ። የሽንገላ፣ የጭካኔና መላ አሜሪካን በአንድ እግሯ ያቆመ ያደን ታሪክ። እነዚህ ሰነዶች እርሱን የማጭበርበር ጥበብ መምህር ብለው ይገልጹታል። በማስተር ማኒፑሌተር፣ በማንኛውም የክብር ማህበረሰብ ውስጥ ሰርጎ የመግባት ማንነቱን እንደ ስስት የመቀየርና ሰዎችን አንድ ታላቅ ሰው አገኘን ብለው እንዲያምኑ የማድረግ ልዩ ተሰጥኦ ነበረው። ነገር ግን በዚያ ማራኪ ፈገግታው ስር ማንም ያላስተዋለው የጨለማ ማንነት ተደብቆ ነበር። ያ ጨለማ ፈንድቶ ዓለምን እስኪያሳቅቅ ድረስ። ግንቦት 1997 የመጀመሪያዎቹ ሪፖርቶች መድረስ ጀመሩ። ምስክሮች ስለ ድንገተኛ መጥፋቶችና ስለማይገለጹ የግድያ ድርጊቶች ተናገሩ። የሚኒያፖሊስ የምርመራ ቢሮ ምስጢራዊ ማስታወሻዎችን፣ የተጣደፉ የስልክ ጥሪዎችንና ጥያቄ እንጂ መልስ የሌላቸውን የወንጀል ስፍራዎች ማግኘት ጀመረ። እያንዳንዱ ፍንጭ ወደ አንድ ስም ይጠቁማል፤ አንድሬ ኩናናን። እርሱ ዝም ብሎ አይሸሽም ነበር፣ ይልቁንም ጨዋታ እየተጫወተ ነበር። እያንዳንዱ እርምጃው መርማሪዎችን ግራ ለማጋባትና ለማሾፍ የተሰላ ይመስላል። ከሳንዲያጎ እስከ ቺካጎ፣ ከሚኒያፖሊስ እስከ ሚያሚ ቢሮ ነጥቦቹን ለማግኘት ተጣደፈ። ነገር ግን መርማሪዎቹ ሲደርሱ ኩናናን እንደ ጉም በኖ ጠፍቶ ነበር። የኤፍቢአይ ሰነዶች በመስሪያ ቤቱ ውስጥ የነበረውን ከፍተኛ ጭንቀትና ብስጭት ያሳያሉ። መርማሪዎች ኩናናን ማንነቱ የማይታወቅ እጅግ አደገኛና በማንኛውም ሰዓት አደጋ ሊጥል የሚችል መሆኑን የሚያስጠነቅቁ የጽሑፍ መልእክቶችን ቢለዋወጡ ነበር። የረገጣት እያንዳንዱ ከተማ በድንጋጤ ትርበተበታለች። እያንዳንዱ ሰለባ የግድያውን አጣዳፊነት ይጨምረዋል። ሆኖም ግን ያ ሰው እንደ መንፈስ ነበር፣ ሲፈልግ ማራኪ፣ ሲፈልግ ደግሞ የማይታይ። እናም ያ ቀን መጣ፣ ሐምሌ 15 1997። የአንድሬ ኩናናን ስም ከዓለማችን ታላቅ የፋሽን አዘጋጅ ጋር ለዘላለም የተቆራኘበት ቀን። ድንጋጤው ዓለምን አጥለቀለቃት። ጋዜጦች በዜናው ተጥለቀለቁ። የኤፍቢአይ አደን የመጨረሻው የውጥረት ጥግ ላይ ደረሰ። ይህ ስለ ገዳይ ብቻ የሚወራ ታሪክ አይደለም። በሽንገላና በውሸት ዓለም ውስጥ የሚኖርን ሰው ለመያዝ የነቁ መርማሪዎች የገጠሟቸው ፈተና ነው።
እነዚህ ፋይሎች ወንጀሉን ብቻ ሳይሆን በሁለት ዓለም ውስጥ ይኖር የነበረ አንድ ሰው ማንነት እንዴት እንደተናጋና እርሱን ለማቆም የተደረገውን አሰቃቂ ሩጫ ይተርካሉ። የኤፍቢአይ የፋይል ሰነዶች የአንድሬ ኩናናንን የውድቀት ጉዞ በዝርዝር ያሳያሉ። ታሪኩ የሚጀምረው በሳንዲያጎ ነው። አንድሬ በከፍተኛው የሀብታሞች ማህበረሰብ ዘንድ የታወቀ ሰው ነበር። የራሱን ማንነት በመቀየር ከባለሥልጣናትና ከሀብታሞች ጋር ግንኙነት እንዳለው በመዋሸት በቅንጦት ይኖር ነበር። ጓደኞቹ ሊረሳ የማይችል ማራኪና ብልህ ይሉታል። ነገር ግን በዚያ መጋረጃ በስተጀርባ ሰነዶች እንደሚያሳዩት እርሱ በማጭበርበርና በሽንገላ ላይ የተገነባ የውሸት ሕይወት ይገፋ ነበር። ግንቦት 1997 የአሰቃቂ ድርጊት ተጀመረ። የቀድሞ የባህር ኃይል መኮንንና የአንድሬ ጓደኛ የነበረው ጄፍሪ ትሬይል በሚኒያፖሊስ ተገደለ። የኤፍቢአይ ፋይሎች የግድያውን አረመኔነትና ኩናናን ወዲያውኑ መሰወሩን መዝግበዋል። ከጥቂት ቀናት በኋላ ሌላ ሰለባ ዴቪድ ማድሰን በአንድሬ ወጥመድ ውስጥ ወድቆ የነበረው ዴቪድ አስክሬኑ ራሽ ሌክ አቅራቢያ ከመገኘቱ በፊት በከፍተኛ ፍርሃት ውስጥ እንደነበር ምስክሮች ተናግረዋል። ከሚኒያፖሊስ ወደ ደቡብ አቀና። ቺካጎ ግንቦት 4 ታዋቂው የቤትና ንብረት አልሚ ሊ ሜግሊን በገዛ ጋራዡ ውስጥ ተገደለ። የሊ ሜግሊን ባለቤት ቤቷ ስትመለስ የባለቤቷን አስክሬን ማግኘቷና የፈጠረው ውጥረት በፋይሎች ላይ ተጽፏል። ኩናናን የሟቹን መኪና ሰርቆ ዳግመኛ ተሰወረ። መርማሪዎቹ በከፍተኛ ብስጭት ውስጥ ነበሩ። ኩናናን ግልጽ በሆነ ምክንያት ሳይሆን በማይታወቅ ስሜት ይገድል ስለነበር ድርጊቱን መተንበይ አልተቻለም። እያንዳንዱ የወንጀል ስፍራ አዲስ ፍርሃትን ይጨምራል። ከሳምንት በኋላ ግንቦት 9 ፔንሲልቬኒያ የመቃብር ጠባቂ ዊሊያም ሪዝ ቀጣዩ ሰለባ ሆነ። ኩናናን ይህን ሰው የገደለው ቀይ መኪናውን ለመውሰድ ብቻ ነበር። ይህ ድርጊት አንድን እውነት አረጋገጠ። ኩናናን መንገዱን ለመቀጠል ሲል ብቻ ማንኛውንም ሰው ለመግደል የማይመለስ አደገኛ ፍጡር መሆኑን። በሰኔ ወር ኩናናን በኤፍቢአይ የ10 አደገኛ ተፈላጊዎች ዝርዝር ውስጥ ገባ። በመላ ሀገሪቱ ያሉ ቢሮዎች መረጃዎችን ይለዋወጣሉ። ሰነዶቹ ምስጢራዊ ማስታወሻዎችንና ከህዝብ የሚወጡ ፍንጮችን ይዟል። ነገር ግን ኩናናን በማህበረሰቡ ውስጥ ተደብቆ የመኖር ጥበብ ነበሩ። ሰዎችን እየሳበና እያታለለ ወኪሎቹ ከመድረሳቸው በፊት በኖ ይጠፋል። እናም ማያሚ መጣች። ሐምሌ 15 1997 ዓለም ለአፍታ ቆመች። ዝነኛው የፋሽን ንጉሥ ጂያኒ ቨርሳቼ በገዛ መኖሪያ ቤቱ ደጃፍ ላይ ተገደለ። የኤፍቢአይ ፋይሎች ያንን ድንጋጤ፣ የተረበሹ የአይን አማኞችንና ኩናናን በጠራራ ፀሐይ በዓለማችን ታዋቂ ሰው ላይ የፈጸመውን ድርጊት በሚገባ ይተርካሉ። አደኑ ከፍተኛ ደረጃ ላይ ደረሰ። ለሚያሚ ከተማ 8 የጭንቀት ቀናት ነበሩ። ኤፍቢአይ ከፖሊስ ጋር በመሆን ሆቴሎችን፣ አፓርትመንቶችንና ወደቦችን አሰሱ። ፋይሎቹ የተሳሳቱ ጥቆማዎችንና ኩናናን ዳግመኛ እንዳይገድል የነበረውን ከፍተኛ ስጋት ይገልጻሉ። በመጨረሻም ጸጥታ ሰፈነ። ሐምሌ 23 1997 አንድሬ ኩናናን በአንድ የውሃ ላይ ቤት ውስጥ ሞቶ ተገኘ። በገዛ እጁ በወሰደው እርምጃ የአሰቃቂ ጉዞ አከተመ። ኤፍቢአይ መዝገቡን ቢዘጋውም ጥያቄው ግን አሁንም እንደቀጠለ ነው። ለምን እንዲህ አደረገ? ከማራኪነት ወደ አረመኔነት የገፋው ምንድን ነው? የአንድሬ ፊሊፕ ኩናናን ታሪክ በዚያ የውሃ ላይ ቤት ውስጥ በተተኮሰ ጥይት አላበቃም። አሁንም በታሪክ ውስጥ ይኖራል። በኤፍቢአይ ሰነዶች፣ በሟች ቤተሰቦች ትውስታና ዛሬም መርማሪዎችን በሚያሰቃዩ ያልተመለሱ ጥያቄዎች ውስጥ አለ። ለምን እንዲህ አደረገ? ቁጣ ነበር? ቅናት? ወይስ ከዚያ የከፋ ሌላ ጨለማ ምስጢር? ሰነዶቹ ምስክሮችንና ማስታወሻዎችን ቢይዙም ሙሉ ምስሉን ግን ፈጽሞ ሊያሳዩን አልቻሉም። ምናልባትም ትልቁ ፍርሃት ይኸው ነው። የቨርሳቼ የመጨረሻ ሰዓታትና የግድያ ሁኔታው ምን ይመስል ነበር? ሐምሌ 15 ቀን 1997 ሚያሚ ቢች። ፀሐያማዋና ውቧ ከተማ በታሪክ የማይረሳ ጥቁር ጠባሳ ሊያርፍባት ጥቂት ደቂቃዎች ብቻ ቀርተዋል። የፋሽን ዓለም ንጉሥ ጂያኒ ቨርሳቼ እንደተለመደው ጠዋት ጋዜጣ ለመግዛት ከቤት ወጥቶ ነበር። ወደ ቤቱ መመለሻ ደረጃዎች ላይ ሲደርስ ግን ሞት አድፍጦ ይጠብቀው ነበር። የኤፍቢአይ የጥቁር መዝገብ ፋይሎች እንደሚያሳዩት ግድያው እጅግ የተቀነባበረና
በድፍረት የተሞላ ነበር። ኩናናን በጠራራ ፀሐይ በሰው ፊት ቨርሳቼን በጥይት ደበደበው። ቨርሳቼ በደሙ ተዘፍቆ ወደቀ። ኩናናን ግን እንደ ጥላ ተኖ ጠፋ። ከዚያ በኋላ የነበሩት 8 ቀናት ሚያሚን ወደ ጦር ቀጠና ቀየሯት። ኤፍቢአይ እና የአካባቢው ፖሊስ እጅግ ሰፊ የሆነውን የመረብ አደን ጀመሩ። ከተማዋ በሙሉ በታጠቁ ኃይሎች ተከበበች። እያንዳንዱ ሆቴል፣ እያንዳንዱ የባህር ዳርቻ መደበቂያና እያንዳንዱ የመርከብ ማቆሚያ ተፈተሸ። ሰነዶች እንደሚገልጹት ኩናናን በዚህ ወቅት እጅግ አቅራቢያቸው ነበር። ከግድያው ስፍራ ጥቂት ርቀት ላይ በሚገኝ የውሃ ላይ ቤት ተደብቆ ነበር። ቴሌቪዥን እያየና የራሱን ዝና በዜናዎች ላይ እየተከታተለ መርማሪዎችን ያሾፍባቸው ነበር። የፖሊስ መረጃዎች እንደሚያሳዩት ኩናናን በእነዚያ 8 ቀናት ውስጥ ማንነቱን ለመቀየር የሴት ልብስና ሰው ሰራሽ ፀጉር ወይም ደግሞ ዊግ ተጠቅሞ ሊሆን እንደሚችል ተጠራጥረው ነበር። በመጨረሻም ሐምሌ 23 ቀን ያ ምስጢራዊ ቤት በፖሊስ ተከበበ። የጭስ ቦምቦች ተወረወሩ። ነገር ግን ኃይሎች ወደ ውስጥ ሲገቡ ያገኙት የኩናናንን አስክሬን ብቻ ነበር። ሁሉንም ምስጢሮች ይዞ ወደ መቃብር ወረደ። ኩናናን ከዚህ ዓለም በሞት ቢለይም በኤፍቢአይ የምስጢር ሳጥን ውስጥ የተከመሩት ሰነዶች ግን አሁንም በዝምታ ይጮኻሉ። መርማሪዎች እርሱ ከተደበቀበት የውሃ ላይ ቤትና ቀደም ብሎ ከተጠቀመባቸው ስፍራዎች ያገኟቸው ቁሳቁሶች የአንድን ሰው የአእምሮ ሁኔታ ልጭ አድርገው ያሳያሉ። በፋይሎች ውስጥ የተገኙት በምስጢራዊ ኮድ የተጻፉ ማስታወሻዎች እጅግ አነጋጋሪ ነበሩ። ኩናናን በደብዳቤዎቹ ላይ የሚጠቀማቸው ቃላት ግልጽ ትርጉም የማይሰጡ ነገር ግን ጥልቅ መልእክት ያዘሉ ይመስሉ ነበር። አንዳንዶቹ ማስታወሻዎች ስለ ክብር፣ መቀጣት እና ስለ መታወስ የሚያወሩ ነበሩ። መርማሪዎች እነዚህን ኮዶች ለመፍታት ያደረጉት ጥረት ዛሬም ድረስ እንቆቅልሽ ሆኖ ቀርቷል። በተለይም እርሱ ለቅርብ ጓደኞቹ የላካቸው ደብዳቤዎች በአንድ በኩል ከፍተኛ ፍቅርን፣ በሌላ በኩል ደግሞ ጥልቅ ጥላቻን ያንጸባርቁ ነበር። እኔን ፈጽሞ አትረሱኝም የሚሉ አረፍተ ነገሮች በተደጋጋሚ ይገኙባቸዋል። እነዚህ ቃላት ኩናናን ዝም ብሎ ለመግደል ሳይሆን በታሪኩ ውስጥ የራሱን የደም አሻራ ጥሎ ለማለፍ ያቀደ መሆኑን ያመለክታሉ። የኤፍቢአይ የስነ ልቦና ባለሙያዎች እንደሚሉት ኩናናን በደብዳቤዎች ውስጥ የሚፈጥረው ምናባዊ ዓለም ነበረው። በሰነዶቹ ውስጥ የተገኙት ፎቶግራፎችና የተቆራረጡ የጋዜጣ ዜናዎች እንደሚያሳዩት እርሱ የገዛ ራሱን ወንጀሎች እንደ ድል አድርጎ ይመለከታቸው ነበር። አንዱ እጅግ የሚረብሸው ግኝት ኩናናን ከመሞቱ ጥቂት ቀናት ቀደም ብሎ የጻፈው ማስታወሻ ነው። በዚያ ማስታወሻ ላይ ስለ ታላቁ ፍጻሜ ወይም ደግሞ the grand finale ያወራል። ይህ ቃል ጃኒ ቨርሳቼን ለመግደል የነበረውን እቅድ ወይንስ የገዛ ራሱን ሕይወት ለማጥፋት ያሰበውን? እነዚህ ከመቃብር የተገኙ ድምጾች አንድን እውነት ይነግሩናል። አንድሬ ኩናናን በውሸት ተገንብቶ በደም የታጠበና በምስጢር የተዘጋ መጽሐፍ ነው። መዝገቡ ተዘግቷል። ምስጢሩ ግን አሁንም በኤፍቢአይ የቀዝቃዛ ክፍሎች ውስጥ ይኖራል።